ክቡራትና ክቡራን እንግዲህ የአብሮነት ቤተሰቦች እንኳን በደህና መጣችሁ። የልፋታችን ውጤት እንግዲህ ዛሬ እዚህ ጋር ደርሷል። ደስታችሁን በተመቻችሁ መንገድ መግለጽ ትችላላችሁ። ያንሳል። በጣም አመሰግናለሁ። እንግዲህ የቢሮ ማስመረቂያ ፕሮግራማችን በይፋ ጀምረናል። የልፋታችንን ውጤት ዛሬ የምናሳይበት ቀን ነው። ሁላችሁም ከያላችሁበት ጥሪያችንን አክብራችሁ እዚህ ስለተገኛችሁ እጅግ በጣም አድርገን እናመሰግናለን። ወደ ዋናው ፕሮግራም ከመግባቴ በፊት አርቲስት ታምሩን ወደ መድረክ እጠራለሁኝ። በሳክስፎን ትንሽ ያጫውቱናል። እዛ እያልን እንሄዳለን። አርቲስት ታምሩን ወደ መድረክ ጥሩልኝ። ዛሬ የአብሮነት መሰረታዊ ቁጠባና ብድር ማህበር ምክንያት በማድረግ እኔም በአባልነቴ ያው ስለተጋበዝኩ መጥቻለሁ። ያው በሙያዬ እንግዲህ ትንሽ ያጫውታችሁ ፈቀዳችሁልኝ? አርቲስት ታምሩን እንግዲህ እጅግ አድርገን ከልብ እናመሰግናለን። እንደው ዘራፍዬ ብለዋል፣ እኛም ዘራፍ ብለን ድህነት ላይ ተነስተናል ማለት ነው። እንግዲህ የወደደው ማጨብጨብ ይችላል። ፕሮግራማችን እንዲህ እንዳማረ እንደሰመረ ይቀጥላል። ከዚህ በመቀጠል የምጋብዝላችሁ በጣም የምንወዳት በጣም የምናከብራት
የአብሮነት ቢዝነስ ማማከርና ወርክ ፋሲሊቴቲንግ ኃላፊነቱ የተወሰነ የግል ማህበር የስራ ሀሳቡን ያመነጨች እንስት ዋና ስራ አስኪያጅ እንዲሁም በአብሮነት ኃላፊነቱ የተወሰነ መሰረታዊ የገንዘብ ቁጠባና ብድር ህብረት ስራ ማህበር ዋና የስራ አስፈጻሚ ሊቀመንበሯን ነው ወደዚህ ምጣላላችሁ። ሞቅ ካላረጋችሁ አልመጣም እያለች ነው። እንዴት ተከታተሉ? በጣም አመሰግናለሁ። ስለ ዛሬው ቀን እግዚአብሔር ይመስገን። አሜን። እንደዚሁም ማርያምዬን አመሰግናለሁ። ይሄ ቀን በጣም ብዙ እንባዎች ተከፍሎበታል። ይሄ ቀን በጣም ብዙ ግጭቶች፣ በጣም ብዙ ጭቅጭቆች፣ በጣም ብዙ ስድቦች አስተናግዷል እና ለዚህ ቀን ያደረሰን እግዚአብሔር ይመስገን። ክቡራን የአብሮነት ስራ አስፈጻሚ ኮሚቴዎች እንደዚሁም ንዑሳን ኮሚቴዎች፣ ክቡር አቶ ክፍሉ አስፋው የአብሮነት ኃላፊነት የተወሰነ መሰረታዊ ቁጠባና ብድር ህብረት ስራ ማህበር ዋና አስፈጻሚ፣ ክቡራን ጥሪ የተደረገላችሁ የመንግስት ተወካዮች፣ ክቡራን የአብሮነት ኃላፊነት የተወሰነ መሰረታዊ ቁጠባና ብድር ህብረት ስራ ማህበር መስራች አባላት እንኳን ደህና መጣችሁ። ለዚህ ቀን እንኳን አደረሳችሁ። ዛሬ የብዙ ጊዜ ውጥናችን ልፋታችን እውን የሆነበት ነፍስ የዘራበት ትልቅ ቀን ነው። ለዚች ቀን ሁላችን ህልም የነበረው ቤታችሁን ቤታችንን ለመመረቅ እንኳን አሰባሰበ። እውነት በዚህ ልክ የደከምነው ቤታችሁን ቤታችንን ለትውልድ ለልጆቻችን ለሀገር በምናስተላልፍበት በምናሳውቅበት ትልቅ ቀን እንኳን ደህና መጣችሁ እያልኩኝ ይህንን ለእናንተ ለትውልድ ለሀገር ለልጆቻችሁ እንደዚሁም የሁላችንን ቤት የሆነውን ይህንን ህብረት ስራ ማህበራችሁን እንድትጠብቁት እንድትንከባከቡት እንደዚሁም ደግሞ አብራችሁት ሆናችሁ ላሰብንበት ዓላማ እንድታግዙ ጥሪ እያስተላለፍኩኝ ይህ መርሃ ግብር መጀመሪያ የምስረታ መርሃ ግብሩን ስንጀምር የካቲት 15 2017 ጀምሮ የተለያዩ ሂደቶችን አልፈን ሐምሌ ወር 2017 ፍቃዳችንን ካገኘን በኋላ የተለያዩ መመሪያዎችን ስናጸድቅ ከቆየን በኋላ ነሐሴ ወር ላይ የስራ ማስታወቂያ በሪፖርተር ጋዜጣ ለዋና ስራ አስፈጻሚ አውጥተን በህጉ መሰረት አስፈላጊውን ሂደት በህብረት ስራ አደራጅ መስሪያ ቤቱ እየታገዝን አልፈን ጥቅምት 2017 ዋና ስራ አስፈጻሚው ቅጥር አድርገን ስራዎችን ጀመርን። እንግዲህ ከዛም በኋላም በቅርበት ከፌዴራል ህብረት ስራ ማህበሩ ጋር በመሆን ስራዎችን እያከናወንን ይኸው የመጀመሪያ ሂደታችን የሆነውን ዋና መስሪያ ቤታችንን እዚህ ህንፃ ላይ እዚህ ቤት ውስጥ ከፍተናል እና ለዚህ ቀን እንኳን አደረሰን። በቀጣይ እንግዲህ በድሬዳዋ ከተማና በጅማ ከተማ ላይ የመጀመሪያ የቅርንጫፍ ቢሮዎችን ለመክፈት የሰራተኛ ቅጥር ማስታወቂያዎች ወጥተዋል። ከዛ በመቀጠል በመቀሌና በተለያዩ የአዲስ አበባ ክልሎች እንደዚሁ አካባቢዎች እንደዚሁ ቅርንጫፎችን የምንከፍት ይሆናል። ለዚህም የእናንተ ሼራችሁን በማሳደግ በመቆጠብ ሌሎች አባላት ወደ ማህበራችን እንዲቀላቀሉ በማድረግ በጋራ አብረን እንጓዝ፣ አብረን እንስራ እላለሁኝ። አመሰግናለሁ። እንግዲህ ዋና ሊቀመንበሯን እጅግ አድርገን እናመሰግናለን። ሞቅ አድርጋችሁ አመስግኑልኝ። በሂደቱ የነበረውን ውጣ ውረድና ተስፋዎቻችንንና መዳረሻችንን በተወሰነ መልኩ አሳይታናለች ብዬ አስባለሁ። እጅግ አድርጌ አመሰግናለሁ። እሺ፣ ከፍ ለማድረግ እሞክራለሁ። እሺ፣ ከዚህ በመቀጠል እንግዲህ የምጋብዝላችሁ የአብሮነት መሰረታዊ ገንዘብ ቁጠባና ብድር ህብረት ስራ ማህበር ዋና ስራ አስፈጻሚውን ነው ምጋብዝላችሁ። እጅግ በጣም ብዙ መስሪያ ቤቶች ላይ ሪች የሆነ ኤክስፒሪየንስ ያላቸው አብሮነት ሳኮኔም ከመጡ ጊዜ ጀምሮ እጅግ በጣም ብዙ ነገሮችን እየሰሩ ያሉ
በጣም ተስፋ የጣልንባቸው የምንወዳቸው የምናከብራቸው አቶ ክፍሉን ወደ መድረክ ትጋብዙልኛላችሁ። እንደምን ዋላችሁ? አሜን። እግዚአብሔር የተመሰገነ ይሁን። በመጀመሪያ ለዚህ ታሪካዊ ዕለት ቢሮአችን ከፍተን ከእናንተ ጋር በአካል ይጨምራል። በመጀመሪያ ለዚህ ዕለት እንድንገናኝ ለፈቀደ ለፈጣሪ እስከነ ቅድስት ድንግል ማርያም እናቱ የተመሰገነ ይሁን። የዚህ የህብረት ስራ ማህበሩ ከህብረት ስራ ማህበሩን በፊት የነበረው የአብሮነት ኃላፊነቱ የተወሰነ የስልጠናና ማማከር ዋና ጠንሳሽ የቁጠባና ብድር ህብረት ስራ ማህበሩ ተከታታይና አሁን በቦርድ ሰብሳቢነት እያገለገለችን ያለችው እህታችን ወይዘሮ ሙሉቀን ወርቁ፣ እንዲሁም ስራ አስፈጻሚ ኮሚቴ አባላት፣ ንዑሳን ኮሚቴዎች፣ አማካሪ ቦርዶች፣ የተከበራችሁ አባላት እንዲሁም ጥሪ የተደረገላችሁ የክብር እንግዶች በሙሉ እንኳን ደህና መጣችሁ ለማለት በድጋሚ እወዳለሁ። እንግዲህ ትንሽ ስለ ራሴ አንድ ድርጅት የሚመራውን አካል እንደዚህ ትልቅ ኃላፊነት ነው አሁን እህታችን የገለጸችልኝና ማን ነው የሚመራን በዋና ስራ አስፈጻሚነት የሚለው ላይ ትንሽ ለመግለጽ ያክል ስሜ ክፍሉ አስፋው እባላለሁ። በትምህርት ደረጃ የመጀመሪያ ዲግሪ ከባህር ዳር ዩኒቨርሲቲ በኢኮኖሚክስ፣ ሁለተኛ ዲግሪ ደግሞ በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የዴቨሎፕመንት ኢኮኖሚክስ ማስተርስ ዲግሪ አለኝ። የስራ ልምዴን በተመለከተ ሲጀምር ከህብረት ስራ ማህበራት ጀማሪ አደራጁኝ ነው የጀመርኩት። በመቀጠልም እስከ ፌዴራል ህብረት ስራ ኮሚሽን ከፍተኛ ባለሙያነት አገልግያለሁ። ከዛ በመቀጠል እና በመሀል ደግሞ መንግስታዊ ያልሆኑ ድርጅቶች ፕሮጀክት አስተባባሪነት፣ የታላቁ ሁላችንም የምንኮራበት የታላቁ ህዳሴ ግድብ ግንባታ ብሔራዊ ምክር ቤት ጽሕፈት ቤት ደግሞ የሀብት አስተባባሪ ክፍል ኃላፊ ሆኜ ከዛ በመቀጠል ደግሞ የግል ካምፓኒም በዋና ስራ አስኪያጅነት ስመራ ቆይቼ ቅድም እንደተባለው ነሐሴ አካባቢ ማህበሩ ባወጣው የቅጥር ማስታወቂያ ላይ ተወዳድሬ እግዚአብሔር መራድቶኝ እናንተ ጋር ተቀላቅያለሁ ማለት ነው። በዚሁ አጋጣሚ ከሙያቸው ውጭ ሆነው ግን ትልቅ ፍላጎት ኑሯቸው ስራቸውን ሁሉ የግል ኑሯቸውን በጣም ትልቅ መስዋዕትነት ከፍለው ላለፉት 7 እና 8 ወራት ያላሰለሰ ጥረት ያደረጉ የመስራች ኮሚቴ አመራሮች እንዲሁም አሁንም በቦርድነት እያገለገሉ ያሉ አመራሮችን በዚህ አጋጣሚ ማመስገን ፈልጋለሁ። እስካሁን የዘገየበት ምክንያት ይገባቸዋል መቼም። ህጋዊ ሰውነት ለማግኘት በጣም እጅግ ውስብስብና ከባድ ሂደት ይጠይቃል። በፌዴራል ህብረት ስራ ኮሚሽን ህጋዊ ሰውነት ለማግኘት ከሙያቸው ውጭ ነው። በአጋጣሚም የህብረት ስራ ኮሚሽን ዛሬ ለስራ ሌላ ቦታ ስለወጡ እንጂ እነሱም አግዘዋቸው ነው የህጋዊ ሰውነት ሐምሌ ላይ ያገኘ ማህበሩ። በጣም ከብዙ ልፋት በኋላ ነሐሴ ማስታወቂያ ወጣ፣ መስከረም ላይ ተቀጠሩ። ባለፉት 2 ወራት አመራሩና እኔ ሆነን ከቦርዱ ጋር ይህንን ቢሮ ለማግኘት የግብር መለያ ቁጥር ታክስ አይደንቲፊኬሽን ናምበርም ለማውጣት ብዙ ስብስብ ሂደቶች ነበሩ። ከዛ ቀጥለን ኦልሞስት ተጨማሪ የሰው ኃይል ስራውን በተግባር በአካል የሚያስጀምር የሰው ኃይል መቅጠር ነበረብን። ስለዚህ ከ5 ያላነሱ እውቅና ያላቸው ከእኔ ያልተናነሰ በገንዘብ ቁጠባና ብድር ህብረት ስራ ማህበር ልምዱ ያላቸው ከተመሳሳይ ማህበር ከሌላ አወዳደን አምጥተናል። አጋጣሚ የምትተማመኑበት ቡድን እንደገነባንም በዚሁ ለማረጋገጥ እወዳለሁ። ከዚህ በኋላስ የሚለው ነገር ነው ወሳኙ ለእናንተ። ከዚህ በኋላ ያለው ምንድን ነው የሚሰራው ካላችሁን ሀሳባችን ወደዚህ ሰብሰብ እናድርግና ከዚህ በኋላ ምንድን ነው የሚሰራ ካላችሁን ይሄው ቢሮ ተከፍቷል። አስፈላጊ ህትመቶች ታትመዋል።
አባል የነበራችሁ የቆያችሁት ያልቆጠባችሁት ቁጠባ አለ ከሐምሌ ጀምሮ ያለ እሱ ቁጠባ ሲመጣ ለብድር አገልግሎት የሚውል ገንዘብ እናገኛለን ማለት ነው። ስለዚህ ቁጠባችሁን በሚቀጥለው ሳምንት ጀምራችሁ ማሟላት ትጀምራላችሁ። በጎ እነዚህ የባንክ አገልግሎት የቁጠባና ብድር አገልግሎት እዚህ ጀምረናል። እናንተ ትቆጥባላችሁ፣ እኛ ደግሞ ከተበደረው ገንዘብ አቅማችን በፈቀደ ልክ ከሌላም ከፋይናንስ ተቋማት ጋር ተቀናጅተን የብድር አገልግሎትን በይፋ እንጀምራለን ማለት ነው። በእርግጠኝነት እንትን ነው የምናረጋግጠው ነው። ግን እያንዳንዳችን ድርሻ አለን። ቦርዱ እንደ ቦርድ ከጎን የሆኑ እስካሁን እንደነበረው አብሮ ተንቀሳቅሶ መስራት አለበት። አባሉ ደግሞ እንደ አባል ቁጠባ መቆጠብ የሚገባው ግዴታው መወጣት፣ እኛ ደግሞ ያለምንም ቢሮክራሲ ዲጂታል በሆነ አገልግሎት ጭምር ዲጂታል በሆነ ኮር ባንኪንግ እና ሞባይል ባንኪንግን ተጠቅመን የብድር አገልግሎትን እዚህ ብቻ አይደለም ጂማ ቅድም እንደተባለው በሚከፈቱ ቅርንጫፎች ላይ ጂማ፣ ድሬዳዋ፣ መቀሌ፣ አዳማ፣ አዲስ አበባ ዙሪያ እያለ ሌሎች ከተሞችን ይቀጥላል። ስለዚህ በእርግጠኝነት የምናረጋግጠው የፌዴራል ነው እውቅናችን በመላው ሀገሪቱ በአንድ ዓመት ጊዜ ውስጥ ከ6 እስከ 10 የሚሆኑ ቅርንጫፎችን ከፍተን አዲስ አበባ ላይ ብቻ አይደለም መዳረሻችን ክልሉ ሁሉ እንደርስና አባላታችን እስካሁን የዘገየውን ለመካስ ጥረት እናደርጋለን። ግን ሁላችንም ድርሻችን እንወጣ። አሁንም የተለያዩ የቁጠባ አይነቶች አሉ፣ መዘርዘር አልፈልግም። አሁን በዝርዝር ማየት ያለብን ከህፃናት ጀምሮ እስከ ትልቆች የተለያዩ የብድር አይነቶች አሉ፣ ወለድ አልባን ጨምሮ እሱንም በሂደት በተግባር የምናየው። ስለዚህ እነዚህ ሁሉን አገልግሎት የተሟላ ከሰኞ ጀምረን ቢሮአችሁን ከፍተናል። አሁን አገልግሎት ለመስጠት ዝግጁ ነን። ግን በተለያዩ ቅሬታ በመዘግየቱም በምንም የተሰማችሁን ነገር በጣም አመራሩ ከአቅም በላይ እንደለፋ ሪኮግናይዝ አሉ። አሁንም ቢሆን የዘገየው ቁጠባውን እናስተካክል፣ አብረን ተጋግዘን ከኔ ጀምሮ ስታፎችም ጭምር የሚገባንን ኮሚትመንት አምሽተን ሌት ተቀን ሰርተን አባላትን ማገልገል ጠብር ግፍ ብለን ማገልገል እንፈልጋለን። እናንተ የባንክ እንደ ባንክ ደንበኛ አይደላችሁ፣ ባለቤት ናችሁ። ስለዚህ ለባለቤት ደግሞ የሚገባውን መስተንግዶ እናስተናግዳለን። በቀጣይም እንደተባለው ቅርንጫፎችን በዚሁ አካባቢ እየከፈትን ለአባሉ ተደራሽ እንሆናለን። ከዚህ በላይ ንግግር ማብዛት ያለብኝ አይመስለኝም። እናንተ ጋር ስለተገናኘን ደስ ብሎኛል። በይፋም ቢሮዎችንን ስለከፈት ነው በጣም አመሰግናለሁ። ደስ ብሎኛል። እንኳን ደህና መጣችሁ። ወደጋኒ አቶ ክፍሉን እጅግ በጣም አድርገን እናመሰግናለን። ሂደቱን በተወሰነ መልኩ አሳይተውናል ብዬ አስባለሁ። በዚህ አጋጣሚ እጅግ በጣም አድርጌ ሳላመሰግናቸው ማለፍ አልፈልግም። በኤንድ ናይት በጣም ዴዲኬትድ ሆነው ሲሰሩ የነበሩ በጣም በማይታመን ሁኔታ በአጭር ጊዜ ውስጥ ነው ይሄንን ሁላ ነገር ከመጡ ጊዜ ጀምሮ ሲሰሩ የነበረው እና እባካችሁ ልባዊ የሆነ ሞቅ ያለ እጅግ በጣም አድርገን እናመሰግናለን። ፕሮግራማችን እንግዲህ እንዴት ነው? ይሰማል? ከኔ ጋር እናረን እስቲ አንድ ጊዜ እንደሰማችሁ አመሰግናለሁኝ። እንግዲህ ከዚህ በመቀጠል የምጋብዝላችሁ የወለድ አልባ አገልግሎት ላይ ዝግጅታችንን የሚያስቃኙንን የአብሮነት ፒኤልሲ ወይም አብሮነት ቢዝነስ ማማከርና ወርክ ፋሲሊቴቲንግ ኃላፊነቱ የተወሰነ የግል ማህበር ላይ መስራች የሆኑት የተለያዩ ድርጅቶች ላይ እንዲሁ ሪች የሆነ ኤክስፒሪየንስ ያላቸው ማዕድን ላይ በመስራት የምናውቃቸው በተለያዩ አስተዳደራዊ ስራዎች ላይ ከፍተኛ ልምድ ያላቸው ከ31 ዓመት በላይ በስራ ላይ የነበሩትን አቶ ሸቢር አብደላን ወደዚህ ሞቅ ባለ አቀባበል ብቀኛል። ሰላም እንደምን ናችሁ? እንዴት ዋላችሁ? አልሐምዱሊላህ እግዚአብሔር ይመስገን። ያው ወንድሜ ጆን እንግዲህ አስተዋውቆናል። እኔም ትንሽ በዚህ በወለድ አልባ ወይም ወለድ ነፃ ወለድ ትንሽ መልእክት አለኝ የማስተላልፈው እና ይሄንን የማስተላልፈው ምንድን ነው ያው የምሰራው በዚህ በወለድ ቁጠባና ብድር
ኮሚቴ ላይ ነኝ ያለሁት፣ የስራ አስፈጻሚ ኮሚቴ ላይ ነኝ ያለሁት እና ይህንን ወለድ በሚመለከት ወለድ አልባ ስራ አስፈጻሚ ነኝ። ያው እንደ አስፈጻሚነቴ እንደሚታወቀው ማህበራችን ሸሪያ ህግ የሚተዳደርና ለሙስሊም ማህበረሰብ ታሳቢ የሆነ ወለድ አልባ ቁጠባና ብድር አገልግሎቶችን የሚሰጥ ይሆናል። ከዚህ ጋርም የተያያዘ የወለድ አልባ የባንኪንግ አገልግሎት በሸሪያ ህግ ዙሪያ በቂ ልምድ ያለው የሰው ኃይል ስለሚያስፈልገን ማህበራችን ከተለያዩ የሸሪያ ህግ አማካሪዎች ጋር በጋራ የሚሰራ ይሆናል። ለምሳሌ ብዙ የተለያዩ የብድር አሰጣጦች ዘይቤዎች አሉ በተለያዩ ባንክ ላይ። እነዚህም ደግሞ ዋዲያ አለ፣ ኑር አለ፣ ሙዳረባ አለ፣ ገርዘን ሐሰና አለ፣ ሂጅራ አለ። እነዚህ የተለያዩ የብድር አይነት ከወለድ ነፃ የሆኑ የብድር አይነት አሰራሮች ናቸው እና እነዚህ አሰራሮች እንዳሉ ሆነው የእኛ ግን ትንሽ በደንብ ከፍ የሚለው በአገልግሎታችን ፈጣን አገልግሎት በመስጠት ነው እና እባካችሁ እንግዲህ አቶ ሸቢር አብደላን በደንብ አድርጋችሁ አመስግኑ። እጅግ በጣም አድርገን እናመሰግናለን። አብሮነት እንግዲህ አልተቻለም ማለት እንዴት ነው? ይሄ የወለድ አልባ ዝግጅታችን ላይ እንዴት ነው? እንደ ጀማሪ በማይመስል ሁኔታ ነው እንግዲህ ከፍ አድርገን ዲጂታልን ቤዝ አድርገን የተነሳ ነውና እጅግ በጣም አድርገን እናመሰግናለን። ከዚህ በመቀጠል የምጋብዝላችሁ ሰው እንግዲህ በጣም ከሩቅ ቦታ የመጣ እዚህ ፕሮግራም ላይ ለመታደም አጠቃላይ ያለውን ህዝብ ወክሎ የመጣ ሰው አለና እሱን ነው የምጠራላችሁ። ባለ ግርማ ሞገስ ነው በጣም እና ግዙፍ ነው በጣም። ድሬዳዋ ላይ ባለ ሀብት ነው። አብሮነትን በከፍተኛ ሁኔታ ሰርቭ እያደረገ ያለ ከልቡ አብሮነትን ጆይን ካደረገበት ጊዜ ጀምሮ የሚችለውንና ከሚችለው በላይ እያደረገ ያለ ድሬዳዋ ላይ ትልቅ ስራዎችን እየሰሩ ከሚገኙ ሊደሮች መካከል ዋነኛው ግንባር ቀደሙን አፈወርቅን ጋብዝላችኋለሁ። አፈ እየተደመጠ አፈወርቅ ለማ እባላለሁ። ከድሬዳዋ ነው የመጣ ነው። ድሬዳዋ ላይ አብሮነት ከገባ ኦልሞስት ወደ 1 ዓመት ሊሞላው አፋፍ ላይ ደርሷል። የድሬዳዋ ህዝቦች ብዙ የሚጠይቋቸው ነገሮች አሉ። እኛም ለመመለስ እንዲህ ታክተን እየሰራን ነው። በዚህ መሀል የምናገረው የክቡር ከንቲባችን አማካሪ ዶክተር ሴፉ እንዲሁም በኮሚቴ የተዋቀርን 8 ሆነ በጣም በስፋት የድሬዳዋን መልስ የአብሮነት አባላትን መልስ ለመመለስ እየሰራን ነው። ይህ ዛሬ የተከፈተው የቁጠባና ብድር ደግሞ ትልቅ እምርታና ትልቅ መልስ የሚመልስልን ወደፊት የምንጓዝበት ትልቅ ድርጅት ሆኖ አግኝተነዋል ማለት ነው። እንግዲህ በይፋ አብረን በትልቁ እንሰራለን ማለት ነው። በጣም ብዙ ህዝብ ከኋላ ስላለ ትንሽ ከተጠጋችሁ ለመምጣት ከባድ ስለሆነ እንጂ ልክ አይደለም አለሁኝ። ከዚህ በመቀጠል የምጋብዝላችሁ ትልልቅ እንግዶች አሉ። ከዚህም ከቦርድ አማካሪዎቹ መካከል አንዱን ወደ መድረክ እጠራላችኋለሁ። አቶ ዳንኤል ለገሰ ይባላሉ። በአዲስ አበባ ህብረት ስራ ማህበራት ዩኒየን ፕሬዚዳንቱ። እንግዲህ የአብሮነት ኃላፊነቱ የተወሰነ የገንዘብ ቁጠባና ብድር ህብረት ስራ ማህበር ቦርድ አማካሪ ናቸው። ያላቸውን ኤክስፒሪየንስ እንግዲህ ሼር በማድረግ እዚህ ጋር እንዲደርስ ከፍተኛውን ሚና ከተጫወቱት ሰዎች መካከል አንዱ ናቸው። የእሳቸውን መልእክት እንሰማለን። ወደ መድረክ ሞቅ ባለ ክብር ተቀበሉልኝ። የአብሮነት የቁጠባና ብድር የህብረት ስራ ማህበራት አመራር አባላት፣ እናንተ ደግሞ መስራች አባሎች ዛሬ እዚህ ለደረሳችሁበት ጊዜ ከብዙ ጥረት በኋላ እዚህ በመድረሳችሁ እንኳን እናንተ እኔንም ደስ ብሎኛል ፈልጌ ነው።
እናንተም ብቻ አይደለም እኔንም ነው ደስ ያለኝ። ከአንጀቴ ልንገራቸው፣ እሷ እንባዋ ሲመጣ እኔም አብሮ መጥቶ ነበር። ቢኮዝ የተደከመበት የለፋበትን ስታመጣ ይሄ ነገር እዚህ ውጤት አግኝቶ ለዚህ ደረጃ ላይ መድረሱ ትልቅ ነገር ስለሆነ እኔም ስሜቴ ተሰምቶኝ ነበር። ሰብሳቢዋ ያን አይነት ምልክት ስትሰጥ ማለት ነው። ከደስታ ነው ያ ሰትል የመጣው እና በዚህ በእንባ የተጀመረው ነገር በደስታ የተጀመረው በስኬት ማለቅ አለበት ማለት። ለዛ ደግሞ እነሱ አይደለም ከዚህ በኋላ ደጀኖቹ እናንተ ናችሁ። የቁጠባና ብድር የህብረት ስራ ማህበር የዝቅተኛው የመካከለኛው ገቢ የኑሮ የኢትዮጵያ ህዝብ ባንክ ነው፣ የኢንቨስተሮች ባንክ አይደለም። ይሄ የወጣቶቹ ነው። ይሄ ባንኮች ሊያገለግሉን ለማይችሉት አካላት የተዘጋጀ መሳሪያ ነው። ባንክ እኔ ብሄድ የሚያበድረኝ የለም። ማይክሮፋይናንስ ለማን ነው የሚያበድሩት? በ20 በ30%። ይሄ ግን ባለቤቱ እናንተ ናችሁ፣ ተቆጣጣሪዎቹ እናንተ ናችሁ፣ መሪዎቹ እናንተ ናችሁ፣ ገበያዎቹ እናንተ ናችሁ። ስለዚህ ይሄን ለማሻገር ከተፈለገ የእናንተ ከነሱ ጀርባ መሆን ትልቁ አስተዋጽኦ የሚያበረክተው እሱ ነው። ለምሳሌ እዚህ ውስጥ ያላችሁት በሙሉ ባል ያላት ባሏ መቆጠብ አለበት፣ ልጆቿም አባል ሆኖ መመዝገብ አለበት። ቤተሰቡ በሙሉ ነው የሚገባው። ይሄን እንድታውቁ። ከሌላ ቦታ ሄደዋልን ገበያ የሚያመጡት ሰብሳቢዋ ቢያንስ አንድ ታመጣለች፣ ምክትሏ ሁላችንም አንዳንድ ስናመጣ እጥፍ እያደረግን እንሄዳለን። ያመጡት ደግሞ ሰዎች እንደዛ ነው። እቅዳችን በየአመቱ እንደዚህ ከሆነ ማዳረስ እንችላለን። አዲስ አበባችን ውስጥ ገና 1186 የገንዘብ ቁጠባና ገና መርጂ እየተደረጉ ናቸው። እንደምታውቁት ትንንሽ ናቸው። አሁን ሰብሮ የገቡት እና አዋጭ እና አሚጎስ የሚባሉ ናቸው። አንዱ ተስፋ የተጣለበት እንግዲህ በፌዴራል ደረጃ ይሄ አብሮነት ነው። አብሮነት የሚለው ራሱ ሲያም አብሮነት ምን ማለት ነው? ኮኦፕሬቲቭ ነው፣ ህብረት ስራ ማለት ነው። በአብሮ በጋራ መስራት ማለት ነው። አርማው ምንድን ነው? በህብረት ስራ ማህበራት ማለት ቢጫ ማለት ይቻላል ማለት ነው። አረንጓዴው ደግሞ ተስፋ ማለት ነው፣ ልምላሜ ማለት ነው። በዚህ በይቻላል መንፈስ ውስጥ ይሄን ይዘን መሻገር መቻል አለብን ማለት ነው። ስለዚህ እያንዳንዳችን ከዚህ በኋላ ቁጠባ ነው ትልቁ የዚህ ኢንቨስትመንት መሰረቱ። የማንኛውም ባንክ እሱ ነው። እኛን ትልቅ ከነሱ የሚያደርገን የተረፈንን የምናስቀምጥ ሳይሆን በየወሩ በተሰጠው ፕሮግራም መሰረት እየቆጠብን የዛ የቆጠባው ደግሞ የብድር ተጠቃሚ መሆን አለብን። ይሄ ነው ትልቅ ማድረግ ያለብን። ዛሬ ደስ ብሎናል፣ ዛሬ ከፍተናል። ስለዚህ ላይሰንሱን አግኝተናል፣ ማሊያውን ለብሰናል። ሩጫው ላይ ነው አሁን የሚለየው። እሱ ላይ ልክ እዚህ እንደመጣ ነው ብዙ ጥረት ተደርጎ እዚህ እንደመጣ ነው እዚህ እንደደረስ ነው ደግሞ ማሻገር መቻል አለብን። ምክንያቱም በጣም ሰፊ መድረክ አለ። ኢትዮጵያችን ከ120 ሚሊዮን ብር ህዝብ በላይ ነው ያላት። ገና በገንዘብ ቁጠባና ብድር የተደራጀው ከ8 ሚሊዮን አይበልጥም። ከ8 ሚሊዮን አይበልጥም። እዚህ ኢትዮጵያ ውስጥ ያለው አዋጭ ብቻ ነው 175,000 የደረሰ። ገና አልተነካም። አዲስ አበባ ገና አልተነካም። ገና ከ300,000 ሰው እንኳን አላለፈ። ግማሹን ነው አዋጭ ያዘው። 300፣ 400፣ 500 ነው ያለው። ስለዚህ እኔ ራሴ ተስፋ የምጥልበት እኔ አዲስ አበባ የገንዘብ ቁጠባና ብድር የህብረት ስራ ዩኒየን ስራ አስኪያጅ ነኝ። እና አየር መንገድ በስሬ ናቸው፣ ገቢዎች፣ መብራት ኃይል፣ ተወካዮች ምክር ቤት፣ ሁሉ መስሪያ ቤት ገንዘብ ቁጠባና ብድር የእኛ ሜምበሮች ናቸው። አብዛኞቹ እነሱ ድርጅትን መሰረት ያደረጉ ናቸው። ከዛም ውጭ አሁን ቅድም የጠቀስኩላችሁ በሙሉ እናዋጭም እና ቢጎስም የእኛ አባሎች ናቸው። በጋራ ሆነን ይህንን ሴክተር እናለማለን ብለን የተሰባሰብን በዚህ ስፕሪትም ነው እኔ አብሮነት ሄጄ የማገለግለው እዛም የምሰራው ማለት ነው። ቢያንስ የኔ ራዕይ እዚህ ላይ ተሻግሮ በእነሱ ደረጃ ላይ ሆኖ ማየት ነው። ተሻግሮ ከነሱ የበለጠ ትልቅ ተደራሽነት አድርጎ የብዙ ድሃዎች የብዙ ዝቅተኛ ገቢዎች ዋስ ሆኖ አለኝታ ሆኖ ደጀን ሆኖ ማየት ነው። ስለዚህ ይህን ለማድረግ ደግሞ ዋና ወሳኞቹ መስራቾቹ እናታል ከሌላ ቦታ አይመጣም። ነግራቸዋለሁ። ልጆቻችሁ መግባት አለባቸው። ባለቤት ያለው ባሉ መግባት አለበት። ከዚህ ከጀመርን ይሄን ነገር አድርገን እዚህ የደረሰውን እዚህ አድርሰነዋል። የኛ ድርጅትም ያው ዩኒየን ነው፣ ይህ ማህበራት ህብረት ነው፣ ፌዴሬሽንም አለን። አንድ ጋር ሆነን ይሄንን ማህበር ማገዝ መደገፍ አለብን። እኔም አቅሜ እስከፈቀደ ድረስ ያው ሽማግሌ ነኝ እንደምታዩት፣ ከዚህ ማህበር አልለይም፣ አግዛቸዋለሁ በተቻለ መጠን። ያው የኔ ስራ ማገዝ ነው፣ ሌላ ነገር በዚህ ቢሰራ ጥሩ ያዋጣቸዋል፣ በዚህ ብታደርጉ
እያሉ የማማከር ስራ ስለሆነ ብዙም እንትን የሚጫን ሰውም አይደለውም። ስለዚህ ባለኝ ጊዜ ከነሱ ጎን ሆኜ እሄዳለሁ። ራዕይ ምንድን ነው? ቅድም የተባለው ድሬዳዋ ላይ በአጋጣሚ ወደዛ አካባቢ ሰው ስለሆንኩ ወደዛ አካባቢ ተደራሽ ሲሆንልኝ ደስ ይለኛል። ሐዋሳ ላይ ትልቅ መቀሌ አሁን የደረሰው አሚጎስ እዛ ደርሷል። ሌሎቹም ክልሎች ላይ እንደነሱ ደርሶ ማየት የኔም የራሴ ተስፋ ስለሆነ በዚሁ በተጀመረበት ስፒድ መቀጠል አለብን። ይሄ ደግሞ ትልቁ ድርጅት ይሄ አብሮነት ከጀርባ ያለው ትልቅ ሲስተር እህት ካምፓኒ አለ። ዋናው እሱ ነው፣ ትልቁ ነው። እሱን ከያዝን እሱ ደግሞ አንዳንድ ይዞ ሰው በሚመጣበት ጊዜ ትልቅ ድርጅት ይሆናል ብለን እናስባለን። ራያችንን እግዚአብሔር ያሳበልን። የዛሬው ቀን ይባርክልን፣ አብሮነት ይባረክልን። የዩኒየኑን ዋና ስራ አስኪያጅ አቶ ዳንኤልን እጅግ በጣም አድርገን እናመሰግናለን። በከፍተኛ ሁኔታ ሲያግዙን የነበሩ አባታችን ናቸው። ከጎን ሆነው ሲመክሩን የነበሩ ናቸው እና በጣም ደስ ይላል። በኤነርጂ ሲነግሩን የነበረውን ነገር እኔም ፊል እያደረግኩት ነበርና በጣም አድርጌ ማመስገን እፈልጋለሁ አቶ ዳንኤል። በመቀጠል የምጋብዝላችሁ እጅግ በጣም የተከበሩ በጣም የምንወዳቸው ለሀገር በጣም ብዙ ስራ የሰሩ ስፔሻሊ ደግሞ በባንኪንግ ኢንዱስትሪው ላይ ትልቅ አሻራ ያላቸው ብዙ ባንኮችን በመመስረት ሂደት ውስጥ የአንበሳውን ድርሻ ሲወስዱ የነበሩት ኢንተርፕሪነርሺፕ ላይም እንደዚሁ አሁንም በከፍተኛ ሁኔታ እየሰሩ የሚገኙ የአብሮነት ቢዝነስ ማማከርና ወርክ ፋሲሊቴቲንግ ላይ አባል ሆነው እና በየጊዜውም እየመከሩን የምናገኛቸው አባታችን ናቸው። ወደ ሳኮሱ ስመጣ ወደዚህ ወደ ህብረት ስራ ማህበሩ ደግሞ ስንመጣ የቦርዱ አማካሪ ናቸው እና በደንብ ፎሎ የሚያደርጉን እያንዳንዱን ነገር እያዩን አይናቸውን ሳይነቅሉብን እስካሁን እዚህ እንዲደርስ አሁን እሳቸውም የአንበሳውን ድርሻ የሚወስዱት አባታችንን አቶ ታምሩን ወደ መድረክ ሞቅ ባለ ሞራል ተቀበል። ባርኔጣዬን ከፍ አድርጌ ነው በዚህ ለተከበረ ስብስብ ደስታዬን የሚገልጸው። ዛሬ ልዩ ቀን ነው። እንግዲህ ራዕይ ያላቸው እንደ ወይዘሮ ሙሉወርቅ ወርቁ እንደነ አቶ ገብሬ ሌሎችም በሙሉ እዚህ ወጣቶች ብዙ ነገራቸውን ጥለው ነው ይህንን ተቋም አብሮነትን ዲጂታል እቁቡን የጀመሩትና እኔም በወቅቱ ከእነሱ ጋር ተቀራርቤ አዲስ አስተሳሰብ፣ አዲስ አመለካከት፣ አዲስ አካሄድ ያለው ነገር ከሌሎች ዓለም አቀፍ ተሞክሮዎቹ ተነስቶ በኢትዮጵያ ነባራዊ ሁኔታ ላይ ተመስርተው አምራዊ ንብረት እውቅና ሰጥቷቸው እስከ ኢንሳም ድረስ ከመታወቅ እስከ ብሔራዊ ባንክም ድረስ የመታወቅን ስራ የሰሩ ስለሆኑ የቦርዷን ሰብሳቢና የዚህ ሀሳብ አመንጪ ወይዘሮ ሙሉወርቅ ወይም በእኛ አጠራር ሳቴላ ተብላ የምትጠራዋን እህታችን ንስር ናት። እሷ እንግዲህ እንደ ንስር አመራር አባላቶች በተለይ ደግሞ ትልቅ ሀብትና ቢዝነስ ሲፈጥሩ የነበሩትን አቶ ገብረ ሚካኤል የመሳሰሉ አንቱ የተባሉ ለዚህ ድርጅት መስዋዕት አድርገው የመጡትን ሙሉም እንደዚሁ የራሷ ድርጅትን ትታ ነው ወደዚህ ተጠቃላ የመጣችው። ሌሎች ደግሞ ወጣቶች በጣም ትልልቅ ሌላም ዓለም አቀፍ ተሞክሮ ያላቸው ሰዎች አሉ እዚህ ውስጥ የተለያየ እውቀት ያላቸው ችሎታ ያላቸው እና ዛሬ አንዱ ክንፍ ገንዘብ መፍጠር ነው አይደለም፣ መቆጠብ ነው። አገር እንዲያድግ ከተፈለገ ገንዘብ ያስፈልጋል። የጥላሁንን ዘፈን ታውቁታላችሁ፣ ከሌለህ የለህም የሚለው የኢትዮጵያ ሕዝብ በደንብ እንደኔ አይነቱን ጀምሮ በተለይ ወጣቶች እንድታውቁት የምፈልገው ከሌለ የለን ጥሎ ማለት ነው። አያችሁት አይደል? ምን አይነት ኢኮኖሚስት ነው ያለው ነው። ለነገ የሚሆን ነገር ካላስቀመጥን ማንም ይደርስልን የለም። ስለዚህ ቁጠባን ባህላችን ማድረግ አለብን። የተበደርነውን ገንዘብ ወስደን በአግባቡ ስራ ላይ መዋል አለብን። እንደ አቶ ክፍሉ ደግሞ ተሞርዶ የመጣ በስሎ የመጣ በብዙ ነገር ውስጥ አልፎ የመጣ ብዙ ሰዎች ፈትነን ነው
አንጥረን ያወጣ ነው። ትልቁን አደራ ደግሞ እሱ ነው የተሸከመው። በእርግጥ ይሄ አብሮነት ዲጂታል ወደሆነው ወደ ዘመነው አሰራር ለመግባት እምቅ አቅም ያላቸው ገና ገበያ ላይ ያልዋለ ሀሳብ ያላቸው ብዙ ወጣቶች አሉ። በጣም መወዳቸው ማከብራቸው እና ይሄ ስብስብ የተለየ ነው። ሌላው ማነሳው ነገር ገንዘብማ ሞልቷል እኮ ባንክ ያበድራል። ስንት ባንኮች አሉ? ወደ 40 ምናምን ቤት ማይክሮ ፋይናንስ ራሱ አለ። ባንኮቹ ከ17 20 ምናምን ይደርሱ አሉ። አሁን ኢንቨስትመንት ባንኮቹ እኔ 32 ዓመት ባንኪንግ ኢንዱስትሪ ሰርቻለሁ። አዲስ ከአቶ ዳንኤል ጋር ዩኒየኑን መርተናል። አዲስ ኢንተርናሽናል ባንክን የመሰረት ነው እኛ ነን። አዲስ ህብረት ስራ ኢትዮጵያ ውስጥ የህብረት ስራ ባንክን በማቀንቀን ጀምረን አሁን አይቻልም ስለተባለ ነው ያንን ባንክ እንትን ያለው ማይክሮ ፋይናንስ አቋቁም ያለው ለአስተማሪ ማህበረሰብ እዚህ ካሉ ወገኖች ጋር ደቡብ ምዕራብ ላይ አቶ ዳንኤል ወደ ድሬዳዋ ነው፣ እኔ ደግሞ ወደ ጅማ ነው መንገዴና የመጣሁበት። እዛ ደቡብ ምዕራብ ላይ ደግሞ ወርቁ አለ። ስንት ሀብት አለ መሰላችሁ? ብረቱ አለ። ምን የሌለ ነገር ቡናው ብቻ የትና የት ነው። አሁን ቡና ደግሞ ምን ላይ እንደደረሰ አይታችሁታል። እና ኢትዮጵያ እኮ በጣም እግዚአብሔር ያደላት ሀገር ናት። ችግሩ ያስተሳሰብ ያመራር፣ እንዴት አድርገን እችን ሀገር እንምራት የሚለው የአመራር ችግር እንጂ ኢትዮጵያ ያጣችው ነገር የለም። ትሰማላችሁ ዛሬ በትሪሊየን የሚቆጠር አሁን ሊቲየም የሚባለው ለሞባይል የሚሆነው ሀብት አለ፣ ነዳጁ አለ፣ ምኑ አለ። ምንድን ነው ያጣነው? እውቀት ያስፈልጋል። እዚህ ቤት ውስጥ እውቀት አለ። የማሰልጠኛ ክፍሉ 30 ሺህ ምናምን አባላት እዚህ ውስጥ አላችሁ። የመጀመሪያ ስራ መሆን ያለበት በዚህ ላይ ነው መስራት ያለበት። ቅድም ወንድሜ አቶ ዳንኤል እንዳለው አዋጭ ያደገው እኮ ዛሬ ትልቅ የባንክን በዓለም አቀፍ ደረጃ ሁሉ አንድ ቁጠባ ተነስቶ ነው እዛ የደረሰው። ቤተሰቡ ልጁን ሁሉ እያመጣ ሰው እንዲቆጥብ በማድረጉ ነው። ይሄንን ብልህ የሆነ ሰው ከጎረቤት ይማራል አይደለም? ስህተትን መድገም የለበትም። ከሌላው የምንማረው ነገር አለ እና መልካም ተሞክሮዎችን ወስደን እዚህ እናመጣለን። በእውቀት መሰልጠን አለበት እያንዳንዱ ሰው። ገንዘብ ይሄ ዲጂታል እኮ የሚያስገኘውን ገንዘብ እስካሁን እንዳውም ያመለጣል፣ የሚቆጭ ነገር አለ እና ከዚህ በኋላ እንደዛ መሆን የለበትም። ቁጠባው መኖር አለበት። ስልጠናው በእውቀት የሚመራ ቢዝነስ መሰራት አለበት። ሀብታም እንድንሆን ወደ ብልጽግና ለመሄድ ነው አይደለም እናስበው። ማደግ እንፈልጋለን። የተሻልን ሆነን መገኘት አለብን እና እያንዳንዱ ሰው ይሄ ድርጅት እንደ አይኑ ብሌን እንዲያየው ያስፈልጋል። ልናግዝ ይገባል። ግልጽነት ያለበት ተጠያቂነት ያለበት አሰራር ይኖራል። ህብረት ስራ ማለት ደግሞ ትልቅ ፍቅርን የሚጠይቅ ነው እና ይሄን ድርጅት ተባብረን እጅ ለእጅ ተያይዘን ትልቅ ደረጃ እንድናደርሰው ነው። አደራጆቹን እዚህ ላደረሱት ወገኖች እናንተንም መስራቾቹን ጨምሮ እንኳን ደስ አላችሁ፣ እንኳን ደስ አለን ነው ብሎ በጣም ያንሳል ትንሽ ከላይ በጣም አድርገን እናመሰግናለን። ከዚህ በመቀጠል እንግዲህ ፕሮግራማችን ኦልሞስት ወደ ማለቁ ደርሷል። እንዳማረ እንደሰመረ አሁንም እየሄደ ነው ማለት ነው። ከዚህ በመቀጠል አንድ ሰው ይቀረኛል። ወደ መድረክ እምጠራላችሁ እንደዚሁ በመምከረኛል የሚያዩትን ክፍተት እዚህ ላይ እንደዚህ አድርጉ እንዲህ ብታደርጉ እያሉ ዘወትር ከጎናችን የሆኑት በጣም የምንወዳቸው በጣም የምናከብራቸው የቤተ ክርስቲያን አገልጋይ ያሉ ፓስተር ተረፈን ወደ መድረክ እጠራለሁኝ። ሞቅ አድርጋችሁ ተቀበሉ። እንደምን ዋላችሁ? እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር አምላክ ረድቶ ይሄ አብሮነት በሚባል ውስጥ ብዙ የሚወለድ ነገር እየጠበቀን ሳለ አንዱ የሆነው ይሄ ማይክሮ ፋይናንስ መወለዱ በጣም ዛሬ ምስረታው ሲበሰር በጣም ደስ ብሎኛልና በዚህ ውስጥ ተሳትፎ ሲያደርጉ ስለነበሩትም እግዚአብሔር ለዚህ ቀን ደግሞ ስላደረሰን እስኪ እግዚአብሔርን በጣም ልናመሰግነው ይገባል። በመቀጠል
ይህንን ሀሳብ በማመንጫት ቤታችን ሳቴላ ወይም ሙሉቀን ወርቁ የካምፓኒውን ሀሳብ በማመንጫት ለዚህ ደረጃ እንዲደርስ የበኩሏን አስተዋጽኦ እሷ ስታደርግ ከእሷ ጎን በመሆን ይሄ ዝም ብሎ ዛሬ የምናየው የአማራ ነገር የመሆኑ ነገር ዝም ብሎ የመጣ አይደለም። ብዙ መስዋዕትነት ተከፍሎ ነውና እስኪ ለነሱ ሞቅ ያለ ጭብጨባ። ሌላው ንብ የምትባል ሁላችን የምንወደውን ማር የምታመርተው ንብ ብቻዋን ምን የምታደርገው ነገር የለም። ነገር ግን ህብረት፣ አንድነት በመፍጠር ያጣፋጭ ማር ሁላችን የምንወደውን ማር ታመርታለች። ግን ይሄ ካምፓኒ ማይክሮፋይናንስ ብቻ ሳይሆን ገና ብዙ ያልተወለደ ገና ብዙ በሐሳብ ደረጃ ያሉ ነገሮች ስላሉ ይሄን ካምፓኒ መጥቼ ካየሁት ሰዓት ጀምሮ በጣም ወድጃለሁ። አባቶች በቀደመው ዘመን ሀገሪቷን ጠብቀው ዛሬ የማድረሳቸው ምስጢር ምንድነው ብለን ስንመለከት ዩኒቲ ነው፣ አንድነት። ምክንያቱም አካላችን አንድ ቢሆንም በአካላችን ውስጥ የተለያዩ ብልቶች አሉ። እነዚህ አካላት አንድ እንዲሆኑ ብልቶች የራሳቸው ድርሻ ስላለ እያንዳንዱ ሰው ባለበት ቦታ ትልቅ አስተዋጽኦ በማድረግ ወደዚህ ወደ አማራ ነገር እየመጣን ስለሆነ አሁንም የሚጎል ነገር አለ። ምንድነው እሱ ብንለው በምክር የሚያስፈልገውን በምክር፣ በጸሎት የሚያስፈልገውን በጸሎት፣ እንደገናም ደግሞ አቅጣጫ በማሳያት የሚያስፈልገውን አቅጣጫ በማሳያት አሁንም ከዚህ ካምፓኒ ጎን ብንሆን እንደ ንቧ ጣፋጭ ማር እንዳመረተች እኛም ይሄ ድርጅት ጣፋጭ ሆኖ ለብዙሃን እንደሚደርስና ድህነትን እንደምናሸንፍ አንድነት መጽሐፍ ቅዱስም ኃይል ነው ማለት ነው የሚለው። በአንድነት ውስጥ ምን አለ? ማያያዝ አለ፣ መመካከር አለ፣ ኃይል አለ። አንድን ነገር ወደ ፍጻሜ ወደ ግብ ወደ ጎል ማድረስ ነገር አሁንም በአንድነት ይህንን ድርጅት ወደፊት ማራመድ እንደምንችል እርግጠኛ ሆነን ምክንያቱም ይሄን እየመሩ ያሉት ከላይ ያሉትም ከታች ያሉትም መምከር በሚገባን እየመከረን ጸሎት በሚያስፈልገን ከጎናቸው ሆነን እየጸለንላቸው ወደ ተሻለ ከዚህ ወደ ተሻለ አሁን ትልቁ ሀገራችን የምትከተለው ፖሊሲ ብልጽግና ማምጣት ነው። ሀገሪቷ ላይ ግን ብልጽግና ውስጥ ለመግባት እጅግ በድህነት ውስጥ ካሉ ሀገሮች አንዷ ነች። ግን ይሄ ድህነት እንደማይቀጥል እምነታችን ትልቅ ነው። ድህነት ግን ከምድራችን ይወገዳል። የሚወገድበት አንዱ ምክንያት በአንድነት በመስራት ነው። ይሄንን አንድነት አጥብቀን ግን ወደፊት የምንቀጥል ከሆነ አሁንም በዚህ በአብሮነት ውስጥ ብድርና ቁጠባ እንደተጀመረ ሪል ስቴቶች እንደሚጀምሩ እምነት አለኝ። እንደገናም ደግሞ የተለያዩ አይነት ይሄንን ማህበረሰብ የሚጠቅም ሀገሪቷን የሚጠቅም ነገር እንዳለ እጅግ ተስፋ አለኝ። ስለዚህ አሁንም ቢሆን በትዕግስት እየጠበቀን አሁን ይሄ ብድር ተቋም ስመሰረት የምንወስደውን ነገር ቁም ነገር አድርገን ዛሬ ግን እንደዚህ ስብሰባው በመጀመሪያ ቀን ይሄ ላውንች እየተደረገ ነው ያለው። በሚቀጥለው ግን ከዚህ ካምፓኒ ገንዘብ ወስደን ይሄን ውጤት አምጥተናል የምንለው እዚህ ቴስቲሞኒ የሚሰጡ ሰዎች ይኖራሉ ብዬ እምነት ስላለኝ የምንበደረው በቁም ነገር የምንወስደውም ለቁም ነገር እሱ በዋናነት ምንድነው ስንል ከድህነት ለመውጣት ይሄንን አስበን የምንሰራ ከሆነ የተበደርነውም በጊዜ የምንከፍል ከሆነ ትልቅ ደረጃ እንደርሳለን የሚል እምነት ነው ያለው እና በዚህ አጋጣሚ እግዚአብሔርን በጣም አመሰግናለሁ። እዚህ ካምፓኒ ውስጥ እየተንቀሳቀሱ ያሉት ሁለቱም ካምፓኒ ውስጥ ያሉትን ሰራተኞችን በጣም አከብራቸዋለሁ። ከቢሮ ደረጃ ጀምሮ
ቢሮ ሲመጣ አቀባበላቸው ሁሉ በጣም ደስ የሚል ነው። በአንዳንድ ስራ ምክንያት ጠለቅ ብላችሁ ውስጡን ገብታችሁ ብታዩ እቁብ የዘገየባችሁ ሰዎች አላችሁ። የዘገየበት የራሱ የሆነ ኬዝ አለው። ዝም ብሎ አይደለም የዘገየው። ከዚህ በኋላ እንደማይዘገይ ግን እየተሰራ ያለ ስራ አለ። ይሄ ስራ እንደተጠናቀቀ ግን እቁቡም ይቀጥላል፣ ብድርና ቁጠባውም ይቀጥላል። ድህነትን በአንድ ላይ ተባብረን ከኢትዮጵያ ብቻ አይደለም ከአፍሪካም እናባራለን። እግዚአብሔር ይረዳናል። እግዚአብሔር ይባርካችሁ እና ለዚህ ደረጃ ለዚህ ቀን እግዚአብሔር ስላደረሰን እግዚአብሔርን አመሰግናለሁ። ይሄንን ደግሞ ቀንና ማታ ሳይደክሙ የሰሩትንም ደግሞ እግዚአብሔር በጣም አሁንም ይርዳቸው። ጌታ ይባርካችሁ። ፓስተር እጅግ አድርገን እናመሰግናለን። ሞቅ ያለ ጭብጨባ። በጣም እናመሰግናለን ፓስተር ተረፈ። እንግዲህ ፕሮግራማችን አሁንም እየሄደ ነው። በጣም ደስ በሚል ሁኔታ ከተሰጠኝ ሰዓት በደንብ ነው ያለን። በደንብ ነው የተጠቀምኩበት ሰዓቴና ልታመሰግኑ ትችላላችሁ። በጣም አመሰግናለሁ። ለራሴ ጎርሶ ነው ነው። ከዚህ በመቀጠል እንግዲህ አብሮነት ቢዝነስ ማማከር ወርክ ፋሲሊቴቲንግ ኃላፊነቱ የተወሰነ የግል ማህበር ላይ በምክትል ስራ አስኪያጅነት እያገለገሉ ነው ያሉ መስራች እና ብዙ ስራዎች ላይ በጣም ብዙ ልምድ ያላቸው እና እጅግ በጣም እንወዳቸው የምናከብራቸው አቶ ገብረ ሚካኤል ገብረ ማርያምን ሞቅ ባለ እንደምን ዋላችሁ? እንኳን ደስ ያለን። እንኳን ደስ ያለን። እንግዲህ እንደምታውቁት አብሮነት ሀብለን የጀመርነው ስራ አለ፣ የምታውቁት ነው። ዲጂታል እቁባችን ሲቀጥል እንደገና ሌላ ካምፓኒ ፈጠርን። የቁጠባና ብድር ሰዎች ቁጠባን ማዳበር አለባቸው። ቁጠባን መልመድ አለባቸው። ገንዘባቸው ሴቭ ማድረግ አለባቸው። እሱ ብቻ ደግሞ አይደለም፣ መበደር አለባቸው። ወደ ኢንቨስተርነት ወደ ኢንቨስትመንት ማደግ አለባቸው የሚል ሀሳብ በማሰብ ከአንድ ዓመት በፊት ወይንም ደግሞ ነሐሴ የዛሬ ዓመት ወይም የአንድ ዓመት ከምናምን ማለት ነው ቁጠባና ብድር እንዲቋቋም ወስነን በአንድ ዓመት ጊዜ ውስጥ በማደራጀት ህጋዊ ሰውነት በማግኘት የሰው ኃይሉ ማቴሪያሉ አደራጅተን ዛሬ እዚህ ካሳንችስ ቅዱስ ህንፃ ከእናንተ ከምንወዳችሁ ከምናከብራችሁ አባቶቻችን፣ ወንድሞቻችን፣ እህቶቻችን ሁሉ የተገኘ ነው። አጠንቅቀን ሁሉ ነገር ህጋዊ እንትናችን ጀምር፣ እናንተም ቁጠባ ልትጀምሩ፣ እኛም ስራ ልንጀምር፣ ብድርም ልትጀምሩ የተገናኘንበት የመክፈቻ ፕሮግራም ስለሆነ ለዚሁ ክብር ዋና ስራ አስኪያጃችን ወይዘሮ ሳቴላ፣ ለዚህኑም ክብር መስራች አባላት፣ የአብሮነት መስራች አባላት እንደገና የዚህ የሳኮ ማን ነው መስራቹ? ህዝብ፣ የህዝብ ተቋም ስለሆነ ለእናንተ እንኳን ደስ ያላችሁ ለማለት። ቁጠባና ብድር የሚባሉትን ቅድም ሲጠቀሱ ነበረ ከትላልቅ አማካሪዎቻችን ከትላልቅ መሪዎቻችን በኋላ ስለሆንኩኝ ብዙ ነገሮች ተናግረውታል። ነገር ግን ከመጀመሪያ እንድታስታውሱት እንድታውቁት የሚገባ ህዝብ ተኮር ዝቅተኛ ገቢ ያላቸው የማህበረሰባችን ክፍል ህዝብ ተኮር ባንክ ነው። ይሄ ህዝብ ተኮር ዝቅተኛ ገቢ ያላቸው የማህበረሰባችን ክፍል ህንፃ የማይፈልግ መኪና ሌላ የማይፈልግ እርስ በራሱ እየቆጠበ የሚበደርበት ነገር ግን ደግሞ ገደብ የሌለው ቁጥር ገደብ የሌለው እድገቱ ገደብ የሌለው ተጠቃሚነቱም ተደራሽነቱም ገደብ የሌለው ህዝባዊ ባንክ ማለት ነው። የማህበረሰብ ባንክ ማለት ነው። ቅድም አቶ ዳንኤል ነጋሽ ታምሩ እየገለጹት ነበረ። ስለዚህ ዛሬ ቢሮ ከፈትን። ነገ ሰኞ መቆጠብ ይጀምራል። ምናልባት ሌሎች ሂደቶች ደግሞ ህጉን ተከትለው ዋና ስራ አስኪያጃችን ተወዳድረው አሸንፈው በዋና ስራ አስኪያጅ የተመደቡት አቶ ክፍሉን በደንብ አድርገው ይሄን ተቋም ለመምራት የመጀመሪያ ስራ ያደረጉት ከቦርድ ጋር ሆነው ምርጥ የሆነችን ብዙ ቦታ ላይ ሳኮ ላይ የነበሩ ሰዎችን መዘዝ አድርገው አወዳድረው ነው የተቀጠሉት። ስለዚህ በሰው ኃይል ተደራጅተናል። በፋይናንስም እንደዚሁ አቅማችን በፈቀደው የእናንተን ቁጠባ ጀምረን ደግሞ ብድር አበድረን
ስራ ስንጀምር ለጠቅላላ ጉባኤያችን የተሻለ ውጤት የሚቀጥለው ጠቅላላ ከ2 ወር በኋላ ጠቅላላ ጉባኤ ይኖራል። የተሻለ ውጤት በተግባር የተሻለ ውጤት ታያላችሁ ብለን እንጠብቃለን ማለት ነው። ስለዚህ ዛሬ ለዚህ ላበቃን ቅድም ዋና ስራ አስኪያጃችን ወክላን ስሜቷ ትገልጽ ነበረ፣ ህመሟን ትገልጽ ነበረ። አንዳንዴ ክቡር ጠቅላይ ሚኒስትራችን ህዳሴ ግድብ ሲመረቅ ያየ ሰው አለ፣ አልቅሰዋል። ህመማቸው እሳቸውና እግዚአብሔር ያውቁታል። ህመማቸው ያውቁታል። ጠቅላይ ሚኒስትር ሆኖ ይለቀሳል አይለቀስም፣ ህመማቸው ግን እሳቸው ያውቁታል። እህታችንም ዋና ስራ አስኪያጃችንም ህመሟ እሷ ታውቀዋለች። ደስታው እንኳን ቢሆን ህመም አለው ማለት ነው። ስለዚህ ከዚህ በኋላ ግን ህመም አይኖርም። ተመስርተናል፣ ለእናንተ አስረክበናል። ከዚህ በኋላ መበደር ነው። ወጥሩ፣ ተበደሩ፣ እደጉ፣ ተመንደጉ፣ እንበልጽግ፣ በኢኮኖሚ እንበልጽግ፣ በአስተሳሰብ እንበልጽግ፣ በአኗኗራችን እንበልጽግ። ስላዳመጣችሁን አመሰግናለሁ። እጅግ በጣም አድርገን እናመሰግናለን አቶ ገብረ ሚካኤል። በጣም ጥፍጥ ባለና ደስ በሚል አገላለጽ ሂደቱንና ዝግጅታችንን ነግረውናል። በጣም አድርገን እናመሰግናለን። ከዚህ በመቀጠል እንግዲህ ሲሪየስሊ ይዘን መተናል፣ መልእክቶችን እያስተላለፍን። አሁን ደግሞ ትንሽ ሪላክስ እናደርግና በሳክስፎን ፕሮግራሙን ማጠቃለል እንሄዳለን። አርቲስት ታምሩን ሞቅ ባለ ጭብጨባ
አርቲስት ታምሩን እባካችሁ ወደ ቦታቸው መልሱልኝ። ሞካራችሁ አመስግኑልኝ። ሞካራችሁ በጣም አንሷል ጭብጨባ። ናይስ፣ በጣም እናመሰግናለን። ፕሮግራማችንን ኦልሞስት ጨርሰናል። እንግዲህ ከዚህ በመቀጠል የሚኖረን ፕሮግራም ምንድነው? የሪባን ቆረጣና የኬክ ቆረሳ ፕሮግራም ይኖረናል። ከዛ በፊት ዋና ሰብሳቢ ወይዘሮ ሙሉቀን ወርቁን ወደ መድረክ አንድ ጊዜ ማመስገን የምፈልጋቸው ሰዎች አሉ ብላለች። ወደ መድረክ ጋብዙ። እንግዲህ ዋና እንዴት ናችሁ? ሳላመሰግን ወረድኩና መመስገን ያለባቸው በጣም ብዙ ሰዎች ስላሉ እድሉን ድጋሚ ላገኝ ብዬ ነው። በመጀመሪያ ደረጃ የኢትዮጵያ ህብረት ስራ ኮሚሽን እጅግ በጣም አድርገን እናመሰግናለን። ስፔሻሊ በወቅቱ ይመሩት የነበረው በኮሚሽነርነት እየመሩት የነበረው ክቡር አምባሳደር ሽፈራው ሽጉጤ እጅግ በጣም ስናስጨንቃቸው እየተሰበሰብን እንሄዳለን። አስሬ እሺ ችግር የለም ታገሱ ይሉናል። አንድ ሳምንት ደግሞ ቆይተን እየተሰበሰብን እንሄዳለን እና ስለታገሱን አሁን ባሉበት እንግዲህ እግዚአብሔር ይስጥልን ነው የምንለው። ቦታው ነው ፎርስ ሌላ ተዘቀ በመቀጠል እንደ ልጅ ኑ እንጠይቅ። ኧረ ይሄ ነገር አባላት በጣም እየረበሹን ነው እንሂድ እያለን እንደ ልጅ እያንጠለጠልናቸው እንሄድ የነበሩ እነ አምባሳደር ሙልኬታ ሀምዛ፣ እነ ጋሽ ታምሩ፣ እነ ገሬ፣ እነ ኢሳ ሁላችሁ መስራችና ንጉሳንና ስራ አስፈጻሚ ኮሚቴዎች በጠቅላላ በጣም አርቄ ነው ማመሰግነው። ሌላው እንግዲህ ዛሬ እንደዚህ ያሳመረችኝ ስሟን ደብቃለች እስካሁን። እስኪ ሜሬት አለሽ? አዎ እንደዚህ አሳምራናለች። ስለዚህ የሚያምር ልብስ ስጦታ እጅግ በጣም አድርጌ ነው ማመሰግነው። ስሜን ለቤት እያለሁ በቤታችሁ ነው የምገልጸው፣ እዛች አብሮነት ላይ ነው የምገልጸው። ለዛሬ ግን እንዲሁ እንዳማረባችሁ ባሉ ብላ እንዲህ ያሳመረችን እህታችን አብሮነት ደስ አይልም? በጣም አድርገን እናመሰግናለን። አቶ ሳላህ እንደዚህ የሚያምር አበባ ከሁለት ቀን በፊት ቀጥሮኝ ነበረ። መጥቼ ቤቱን ሙሉን በአበባ ዲኮር አድርጋለሁ። የአበባ ፋርም አለው። ባክባቱ ሳላስ የአበባ ፋርም አለውና
ቤቱን በሚያምር ሁኔታ ዲኮር አደርጋለሁ ተባብለን 9 ሰዓት ላይ ተቀጣጥረን ከ3 ቀን በፊት ይመስለኛል እኔ ቀረው ቢሮ በጣም ስራ በዛብኝና እንግዲህ በቀድመሽ ብትነግሪ ኖሮ እንደዚህ ቆንጆ አደረገው ነበር። ግን ይሁን እሱም ቢቀር ብሎ የሚያምር አበባ ይዞልን መጥቷል። እጅግ በጣም አስገናኝ። ሌላው ከፍተኛ ምስጋናዬ ለእናንተ ለመስራቾች ነው። እርግጥ ነው ቤታችሁን እየሰራን ነው አብረን፣ ግን ታግሳችሁናል። ባሰብነው ቀን እየሄደልን አልነበረም ነገሮች። ይታወቅልን እንግዲህ እንደ ኢትዮጵያ አይነት ታዳጊ ሀገር ላይ ስንኖር በጣም ብዙ ቢሮክራሲዎች አሉ፣ በጣም ብዙ ውጣ ውረዶች አሉና ስለታገሳችሁ የምር መታችሁ ብዙ ነገር ማለት ትችላላችሁ። ምክንያቱም መስራቾች ናችሁ፣ ባለመብት ናችሁ። ስለታገሳችሁን በጣም አድርገን እናመሰግናለን። ለራሳችሁ እስቲ ሞቅ አድርጋችሁ እንግዲህ ዋና ስራ አስፈጻሚው አቶ ክፍሉ በእውነት እንደ ልጅ እየሮጠ እንደ ልጅ እየታዘዘ ይሄንን ቤት አብረን በነገራችን ላይ እቺ ቢሮ አይደለችም ነገር እሺ ውስጡ በጣም ብዙ መጽደቅ ያለበት ፖሊሲ አለ፣ መሰራት ያለበት ነገር አለ፣ ቅጥሮች አሉ ምናምን። ሂደቶች እንደምታዩት ቢሮ አይደለም። በጣም ሩጫ አለው። ቅድም ሲናገር ነበር የቲን ነምበር ጉዳይ በራሱ የራሱ ኢሹ ነበረው። ያው ህብረት ስራ ማህበር ሲሆን በጣም ብዙ ችግሮች አለውና አንድ ግለሰብ ንግድ ፍቃድ ቢያወጣ በጣም ኢዚ ነው። የማህበር ግን ሲሆን በጣም ተጠያቂነትም ስላለው መንግስትን በጣም ፎከስ ነው የሚያደርግበትና በዛ ሂደት ውስጥ ቢሮክራሲው ሳይበግረው ተሯሩጦ እንደ ልጅ ሲፈልገው በመኪናው ሲፈልገው በእግሩ ሲፈልገው በእኛ በአብሮነት መኪና ብቻ ምን አለፋችሁ እንደ ልጅ ሮጦ ለዚህ ስላበቃው በጣም አመስግኑልኝ። ከዚህ በኋላ አርፈናልና እንግዲህ ሜዳውን ፈረሱን ቢያው እነዚህን የመሳሰሉ ምርጥ ባለ ንብረቶች ባለ ሀብቶች እንደዚሁም የድርጅቱ መስራቾች አሳልፈን ሰጥተናል። አደራ በሰማይ በመድረክ በጣም አመሰግናለሁ። ወዳችኋለሁ። እግዚአብሔር የተሻለውን ቀን ያምጣልን። ከዚህ በጣም ብዙ ሰርተን ብዙ አግኝተን ደግሞ የምንመሰጋገንበት መድረክ ያምጣልን። ከፊታችን ደግሞ የካቲት ላይ 1ኛ ዓመት የምስረታ በዓላችን እናከብራለን። እናንተም እንግዲህ ለዛም ተዘጋጁ። እስከዛ ድረስ በደንብ ቆጥቡ፣ በደንብ ተሳትፎ አድርጉ። ብዙ ሰዎች የዚህ ተጠቃሚ እንዲሆኑ በደንብ ንገሩ ለአባላት። አመሰግናለሁ። እግዚአብሔር ይስጥልኝ። እጅግ በጣም አድርገን እናመሰግናለን። እኛም በጣም እንግዲህ ብዙ መመስገን ያለባቸውን አካላት ደስ በሚል ለዛ አመስግናለች። ዴይ ኤንድ ናይት ቅድም ስታለቅስ አይታችኋታል። በብዙ ውጣ ውረድ በብዙ ጭንቀት እዚህ እንዲደርስ ከፍተኛውን ሮል እሷም ተጫውታለች እና ለወይዘሮ ሙሉ ቀን ወርቁ መባታችሁ ሞቅ አድርጋችሁ አመስግኑልኝ። ምስጋና ይገባል። ሞቅ አድርጉልኝ። ከዚህ በመቀጠል እንግዲህ በዛሬው ዕለት እዚህ እንድንደርስ ሁሉም የበኩሉን ሲያደርግ ለነበረ እንግዲህ ስማችሁን ሁላችሁንም ተርተን የማንዘልቀው ነገር ስለሆነ ሁላችሁንም እጅግ አድርገን በጣም እናመሰግናለን። እንወዳችኋለን፣ እናከብራችኋለን። ከዚህ በመቀጠል ወደ ሪባን ቆረጣ ፕሮግራም ነው የምንሄደው። የሪባን ቆረጣውን ፕሮግራም እንግዲህ ከፊት ያላችሁም አባቶች እንዲሁ አቶ ታምሩንም ወደ መድረክ ወደዚህ ጥሩልኝ። የሪባን ቆረጣውን ፕሮግራም እናካሄዳለን። እስካሁን የነበረን ፕሮግራም ከኔ ጋር ይሄን ይመስላል። የአበባ ፋርም ሳይሆን ይስተካከል። አትላስ ዲኮር እሺ፣ ተናገራ እድሉን እንስጥ። እሺ፣ የአበባ ፋርም ሳይሆን አትላስ ዲኮር እባላለሁኝ። አድራሻ 22 አትላስ አጠገብ ነው ያለሁት። ለሰርግ ለልደት ለሚያስፈልጋችሁ ነገር አለሁኝ ብሏል። አድራሻውን ማግኘት ከፈለጋችሁ አብሮነት ቢሮም ታገኛላችሁ። በኋላም ቢዝነስ ካርድ መውሰድ ትችላላችሁ። አመሰግናለሁ። ሰላምም እንደዚሁ ሰላም ኩኪስ እናመሰግንሻለን። እሷንም እንደዚሁ አግዟት። ያው እንግዲህ አብሮነት ማለት ይሄ ስለሆነ እሷንም እንደዚሁ አመስግኗት፣ አግዟት። ኩኪስ አላት። የምትፈልጉትን ኩኪስ ፕሮግራም ሲኖራችሁ ከእሷ መውሰድ ትችላላችሁ። አመሰግናለሁ። ይቅርታ
ሳቴላ እባላለሁ። የአብሮነት ቁጠባና ብድር ህብረት ስራ ማህበር የቦርድ ሊቀመንበር ነኝ። እንግዲህ ስንመሰረት በፌዴራል ደረጃ ነው ያው የጀመርነው ፕሮሰሱን 1200 አካባቢ አባላት ይዘን ነው ለመደራጀት የሞከርነው። በፌዴራል ደረጃ ቀጥታ ስለተደራጀን በጣም አስቸጋሪ ሂደት ነበረ። ነገር ግን ከእግዚአብሔር ጋር ተወጥተነው ይኸው ለዛሬ ደርሰናል። እንግዲህ ህብረት ስራ ማህበር እንዲሆን ዋናው ያሰብንበት ምክንያት እያንዳንዱ ሰው የዚህ ባለድርሻ እንዲሆን፣ ባለቤት እንዲሆን፣ የራሱ እንዲሆንና ለትውልድ የሚያስተላልፈው ሀብቱ ወይም አሴቱ እንዲሆን ስለሆነ
ሁላችሁም የአብሮነት ህብረት ስራ ማህበር አባላት እንድትመጡ አብረን እንድንሰራ፣ እንድትቆጥቡ፣ እንድትበደሩ እንደዚሁም ለልጆቻችሁ የሚሆን አሴት ለሀገር የሚሆን ለትውልድ የሚሆን አሴት ጥለን እንድናልፍ አብረን እንድንሰራ ነው። እሺ እንግዲህ ስንሰበሰብ አብሮነት ያው በዲጂታል እቁብ ስልጠናና የመሳሰሉትን ትልልቅ ሀሳቦች ይዘን የመጣ ነው። ከዛ በኋላ ከአባላት ጋር ከፍተኛ የሆነ ውይይት ካደረግን በኋላ ህብረት ስራ ማህበር ይሁን ወይስ አክሲዮን ሆኖ ማይክሮ ፋይናንስ ይሁን የሚል የተለያዩ ውይይቶች ነበሩ። እኛ ግን ይሄ የህብረተሰብ መሆን አለበት፣ የሀገር መሆን አለበት፣ እያንዳንዱ ከታችኛው የማህበረሰብ ክፍል ጀምሮ ለዚህ ተጠቃሚ መሆን አለባቸው የሚለው ሀሳብ በማመዘኑ ወደ ህብረት ስራ ማህበር መጥተናል። ህብረት ስራ ማህበር ስንመጣ ቅድም እንደተናገርኩት ዋናው ታችኛው የማህበረሰብ ክፍል የምንለውን በዕለት ለምሳሌ ቄጤማ ሸጣ፣ ሊስትሮ ሰርቶ፣ ቡና ፍልታ የሚተዳደሩትን ሰዎች አንስቶ እስከ ሚድል ክላስ እስከምንለው ማህበረሰብ ክፍል ድረስ በደንብ ተጠቃሚ ማድረግ የሚችል ቅድም ለመናገር እንደሞከርኩት ለትውልድ መተላለፍ የሚችል ትልልቅ ያደጉ የሚባሉ ሀገራት ኢቭን አሁን አፍሪካ ሀገራት ውስጥ በጣም ብዙዎች ተጠቃሚ የሆኑበትና የማህበረሰብ ክፍሎቻቸው ሚድል ክላስ ላይ መሆን እንዲችሉ ያስቻለ በጣም ትልቅ ዘርፍ ነው። ስለዚህ እዚህ ዘርፍ ውስጥ ስንገባ ሰዎች በፋይናንስ ራሳቸውን ብቁ ሲያደርጉ ደግሞ እንዴት ነው መቆጠብ እኮ ሁሉም ሰው ለውጥ እንደሚያመጣ ያውቃል። ነገር ግን ከየት አግኝቼ ልቆጥብ ብሎ ሲያስብ እንግዲህ ያመቻቸ ነው የዲጂታል እቁብና የመሳሰሉት እዛ ጋር ያለው ትልቁ ኢንከም እሱን ኢንከም በአግባቡ መጠቀም እንዲችሉና እዚህ ላይ እያመጡ እየቆጠቡ የሚፈልጓቸው አገልግሎቶች ስራ ለመጀመር ሊሆን ይችላል፣ ለልጆቻቸው የኮሌጅ ሊሆን ይችላል፣ ለዚሁም ደግሞ ቤት መኪና የሚያስፈልጉ ነገሮችን እንዲሁም ደግሞ ወጣቶች ደግሞ ወደ ትዳር ሲገቡ ለሰርጌ የሚል በጣም ቆንጆ አገልግሎት አለን። እንደዚሁም ደግሞ ጎጆ መውጫ የሚል አለን። እንደዚሁም እስልምና ላይ ለእስልምና እምነት ተከታዮችም እንደዚሁ ከሀጅና ኡምራ ጉዞ ጀምሮ ያካተተ በጣም ትልልቅ ሀሳቦችንና አዲስ አይነት ሀሳቦችን ሰዎች እጃቸው ላይ ባለው ስልክ እንዲቆጥቡ፣ እንዲበደሩ ዕለታዊ ብድሮችን ጨምሮ ትልቅ ሀሳቦችን ይዘን ለመምጣትና እንግዲህ በዲጂታሉም ደግሞ ታግዘን መነሻችንም እኛ ዲጂታል ስለሆነ በዲጂታሉ ታግዘን እንደ ሀገር አሁን ሀገር እየሰራች ባለችው በዲጂታሉ ዘርፍም ተሰማርተን ትልቅ ለውጥ እንድናመጣ ሰዎች ህይወታቸውን እንዲቀይሩ፣ እንዲሰሩ፣ እንዲቆጥቡ፣ እንዲለወጡ ለማድረግ ነው እንግዲህ እየሰራን ያለ ነው። ስሜ ክፍሉ አስፋው እባላለሁ። የአብሮነት ኃላፊነቱ የተወሰነ መሰረታዊ የገንዘብ ቁጠባና ብድር ህብረት ስራ ማህበር ዋና ስራ አስፈጻሚ ነኝ። በዚህ አጋጣሚ የአብሮነት የገንዘብ ቁጠባና ብድር ህብረት ስራ ማህበር አባላትን እንኳን ደስ ያላችሁ ለማለት እፈልጋለሁ። ማህበሩ በይፋ ስራውን የጀመረ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። አብሮነት ኃላፊነቱ የተወሰነ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከሌሎች የህብረት ስራ ማህበራት ለየት ይላል። በፌዴራል ህብረት ስራ ማህበራት አዋጅ ቁጥር 985/2009 መሰረት ተቋቁሞ በአሁኑ ሰዓት በጽህፈት ቤት ደረጃ የሚያስፈልጉትን የሰው ኃይል ስራውን ለመጀመር የሚያስችሉ የሰው ኃይሎችን በማሟላት ሌሎች እንደውም ከክልልም ጭምር ቅርንጫፎችን በመክፈት ሙሉ አገልግሎቱን ከዛሬ ጀምሮ የጀመረ መሆኑን በዚሁ አጋጣሚ ለመግለጽ እወዳለሁ እና ማህበሩ የሚሰጣቸው ወሳኝ የሆኑ 3 ተግባራት አሉ። አንደኛው የተለያዩ የቁጠባ አይነቶች አሉ። መደበኛ ቁጠባ፣ መደበኛ ያልሆኑ ቁጠባዎች እና ሌሎችም የጊዜ ገደብ ቁጠባና የመሳሰሉት ቁጠባ አገልግሎቶች አሉ። በተጨማሪም የተለያዩ የብድር አገልግሎቶች ለአባላቱ ያዘጋጀ ሲሆን እነዚህንም የብድር አገልግሎቶች የአባላት ቁጠባቸውን በሚቆጥቡበት ተከትሎ በቀጣይ የሚሰጥ ይሆናል። ሌላው 3ኛ የኢንሹራንስ አነስተኛ የኢንሹራንስ አገልግሎትንም በተመሳሳይ ማህበሩ የሚሰጥ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። ስለዚህ ማህበሩ በይፋ ስራውን ሲጀምር እነዚህ መሰል አገልግሎቶች በስፋትና በጥራት ለመስጠት እና የፋይናንስ ስርዓቱ ላይ ያለውን የራሱን አስተዋጽኦ ለማድረግ ጥረት በማድረግ ይገኛል። ማህበራችን አሁን የሚሰጣቸው ወሳኝ የሆኑ የብድር አይነቶች አሉ። ከ1 ወር ጀምሮ እስከ የአጭር ጊዜ፣ መካከለኛና የረጅም ጊዜ ብድሮችን ይሰጣል። ለተለያዩ ለፍጆታ የሚውል ለንግድ ማስፋፊያና ለንግድ መጀመሪያ እንዲሁም
የተለያዩ አይነት ለቤት ግዥና እድሳት፣ ለመኪና ግዥ እነዚህን የብድር አገልግሎቶች ቀልጣፋና ደረጃውን በጠበቀ መልኩ ቀደም ሲል ከነበረው ከፊዚካልን ባሻገር ከኮር ባንኪንግ ጋር አስተሳስሮ በኦንላይንም አባላት የብድር ፍላጎቶችንም ቁጠባዎችንም እየቆጠቡ እነዚህንም ዲጂታላይዝድ በሆነ መልኩ ለማስተናገድ ለየት ብሎ ነው የመጣው። ስለዚህ የብድር አገልግሎቶችን ለማግኘት አባሉ መጀመሪያ ቁጠባው ማስተካከል ይጠበቅበታል። ስለዚህ በዚህ አጋጣሚ አባላትንም ቁጠባቸውን አጠናክረው እንዲቀጥሉና ለብድር የሚሆን ዝግጅት እንዲያደርጉ ለማሳሰብ እወዳለሁ። በዚህ አጋጣሚ አብሮነት ኃላፊነቱ የተወሰነ መሰረታዊ የገንዘብ ቁጠባና ብድር ህብረት ስራ ማህበር ዝግጅቶችን አጠናቆ እየጠበቀ ስለሆነ ሁሉም የአገልግሎቱን ፈላጊ ማህበራችን እንዲቀላቀለና አብረን እንድንሰራ ጥሬን አቀርባለሁ። ስሜ ገብረ ሚካኤል ገብረ ማርያም እባላለሁ። የአብሮነት መሰረታዊ የገንዘብና ቁጠባ ብድር ህብረት ስራ ማህበር ምክትል ዋና ስራ አስፈጻሚ ነኝ። አብሮነት እንግዲህ ለአንድ ዓመት ያህል በምስረታ ቆየ። ምስረታውም እግዚአብሔር ረድቶን እንደ ፌዴራል ነው የተፈቀደልን። በአደረጃጀቱም በሰው ኃይሉም በሁሉም በህጋዊ ግራውንዶች ሁሉ ጨራርሰን ነው ዛሬ ቢሮ ከፍተን ስራ ጀምረናል ማለት ነው። ስለዚህ የአብሮነት መሰረታዊ ቁጠባና ብድር ህብረት ስራ ማህበር አባላት በሙሉ እንኳን ደስ ያላችሁ፣ እንኳን ለዚህ አበቃን፣ እንኳን አብሮነት ቁጠባና ብድር ተመሰረተ እያልኩኝ አባላት በሙሉ አባላትም ያልሆኑ አባላት እንዲሆኑና አባላት የሆኑትም ደግሞ እንዲቆጥቡ፣ እንዲበደሩ፣ እንዲሰሩ፣ እንዲበለጽጉ መልእክቴን አስተላልፋለሁ። ለመሰረታዊ ቁጠባና ብድር ማህበር አባላት ደግሞ ቁጠባቸው በተሻለ መልኩ እያጠናከሩ እንደገና ደግሞ አዳዲስ አባላትም ጭምር እያፈራን መስራቾችም ሁላችን ሰው ኃይላችን በሙሉ በዚህ ትኩረት አድርገን እየቆጠብን እየተበደርን የጋራ ጠላታችን የሆነውን ድህነት በስራ እናሸንፈዋለን። አመሰግናለሁ። ጃክ ኃይሌ እባላለሁ። የአብሮነት የቁጠባና ብድር የህብረት ስራ ማህበር መስራች አባልና እንዲሁም ፕሮሞተር ነኝ። አብሮነት ቁጠባና ብድር የህብረት ስራ ማህበር ሁሉንም ኢትዮጵያዊ ለማዳረስ የተነሳ እንደ ስሙ በአብሮነት ቆጥበን በአብሮነት የምናድግበት ተስፋ ሰጪ ለገጠርና ለከተማ ሁሉ ማህበረሰብ አገልግሎት ሊሰጥ የተነሳ ድርጅት ነው። የዛሬዋ ቀን በጣም ደስ የሚል ቀን የደረስነው በጉጉት ስንጠብቀው የነበረው የቁጠባና ብድሩ የህብረት ስራ ማህበር ዋና መስሪያ ቤት መክፈቻ ሲሆን ከዚህ በመቀጠል ደግሞ በአጭር ሳምንታት ውስጥ በጅማ እና ድሬዳዋ ቅርንጫፍ ቢሮዎችን ለመክፈት የሰራተኛ ቅጥር ማስታወቂያ አድርጎ ተዋቀቀ ይገኛል። እንግዲህ ለጅማና አካባቢው ጅማ ስንል ላጋሮ፣ በደሌ፣ መቱ፣ ጎሬ፣ ጋምቤላ እያልን እንቀጥላለን። በዛ እና ዙሪያው ላሉ ማህበረሰብ ትልቅ የምስራች ይዘን መጥተናል። በቅርብ ጊዜ ውስጥ ከክልል ቅርንጫፍ ቢሮዎች አንዱ የሆነው የምዕራብ ኢትዮጵያን ጅማ ላይ፣ የምስራቅ ኢትዮጵያን ደግሞ ድሬዳዋ ላይ ለመክፈት በዝግጅት ላይ እንገኛለን። ሁላችሁም በያላችሁበት ሆናችሁ ተማሪም፣ ነጋዴም፣ ጡረተኛም ሁሉንም ሰው አቀፍ ስለሆነ በመቆጠብ መበደር እንድትችሉ ጥሪ እናቀርባለን። እሺ፣ ስሜ ሳምሶን አክሊሉ እባላለሁ። በአብሮነት መሰረታዊ ቁጠባና ብድር ህብረት ስራ ማህበር ውስጥ የአስተዳደርና ፋይናንስ መምሪያ ኃላፊ ነኝ። እንግዲህ ሁላችንንም እንኳን ለዛሬው ቀን በሰላም አደረሰን ለማለት እወዳለሁ። በርካታ ልዩነቶች አሉት። የመጀመሪያው ልዩነቱን እንደው ቀለል አድርገን እንኳን ብናየው አባላቱ የድርጅቱ ባለቤት ናቸው ቢሆኑት። ሌላ ፋይናንስ ተቋም ላይ ላይክ እንደ ማይክሮ ፋይናንስ እና ወይም ደግሞ ባንክ ቢሆን ደንበኛ እንጂ የሚባለው አባል አይሆንም። ወይራስ ወደኛ ግን ሲመጣ ባለቤቱ ራሱ የማህበሩ አንዱ ተጠቃሚ ነው ማለት ነው። ሌላው ደግሞ በቀላሉ ብድር አክሰስ ማድረግ የሚቻልበት የፋይናንስ ስትራክቸር ያለው ተቋም ነው ቁጠባና ብድር። ምናልባት ሌሎች ቦታ ላይ ረዥም ሰዓት የተለያዩ ኮላትራሎችን መጠየቅ እንዲሁም ደግሞ ቢሮክራሲዎች ሊኖሩ ይችላሉ። ነገር ግን ወደ ቁጠባና ብድር ህብረት ስራ ማህበር ስንመጣ አባላቶች በቀላሉ ብድር ማግኘት የሚችሉባቸው ሰፊ አክሰሶች አሉ። በጣም ጥሩ። እንደሚታወቀው እንግዲህ አብሮነት በፌዴራል ደረጃ ነው የተዋቀረው። ስለዚህ በተለያዩ ቦታዎች ላይ ብራንቾች ይኖሩናል። እነዚህም ብራንቾች ደግሞ በአንድ ኮር ባንኪንግ አስተሳስሮ መምራት ትልቁ የሚጠበቅ ነገር ነው። ከዚህም ጋር በተገናኘ ማህበራችን በራሱ የውስጥ አቅም እያበለጸገ ያለው የኮር ባንኪንግ ሶሉሽን አለ። ወደ 4 አይነት ማይክሮ ሰርቪሶች አሉት። የመጀመሪያው
የሜምበር አይደንቲፊኬሽን ሲስተም ነው። ከዛ በመቀጠል ደግሞ የአካውንት ሜንቴናንስ ሶሉሽን ነው። ሲቀጥል ደግሞ ሰዎች በተለያዩ ቦታ ላይ ሆነው በስልካቸውም ጭምር የሞባይል ባንኪንግ በሚመስል መንገድ ትራንዛክሽኖችን ሃንድል ማድረግ የሚችሉበት ሌላ ፊቸር ያለው ኮር ባንኪንግ ሲስተም አለ። ፕላስ ደግሞ በመጨረሻ ሎውን ማንኛውም ሰው ባለበት ቦታ ሆነው አክሰስ ማድረግ የሚችላቸው የሎውን ሂደቶችን በቴክኖሎጂ በመታገዝ ያከናውናል ማለት ነው። በመጨረሻ ማስተላለፍ የምፈልገው ነገር ሁሉም የማህበሩ አባላትም ሆነ አመራሮች ለዚህ ማህበር መመስረት ጉልህ ሚና የነበራቸው እንደመሆኑ መጠን እንኳን ለዛሬው ቀን በሰላም አደረሳችሁ በማለት በቀጣይ ደግሞ ከማህበሩ ጎን ቆመው ሁሉም የማህበሩ ተጠቃሚና ማህበሩ ትልቅ ደረጃ ላይ በሚደርስበት ጊዜ የሁሉም የደስታ ቀናችንን እንድናከብር ነው ምኞቴ። ስሜ ሸቢር አብደላ እባላለሁ። ከወለድ ነፃ ቁጠባና ብድር የቦርድ አባል ነው። እኔ ከአብሮነት ቁጠባና ብድር አገልግሎት ህብረት ስራ ማህበር የቁጠባና ብድር አገልግሎትና አመራር። ስሜ አፈወርቅ ለማ እባላለሁ። የመጣው ከድሬዳዋ ነው። የአብሮነት ዲጂታል እቁብ አስተባባሪ ነኝ። በጉጉት ሲጠበቅ የነበረው የአብሮነት ቁጠባና ብድር ህብረት ስራ ማህበር በድሬዳዋ በቅርቡ ስራውን ይጀምራል። እሺ፣ ስሜ መኪያ መሐመድ ይባላል። በአብሮነት ቁጠባና ብድር ህብረት ስራ ማህበር ከወለድ ነፃ ቁጠባና ብድር አገልግሎት ኮሚቴ አባል ነኝ። በዚህ አጋጣሚ መላው የሙስሊም ማህበረሰብ በአብሮነት ቁጠባና ብድር ማህበር አገልግሎቱን እንድትጠቀሙ፣ ሸሪያውን በጠበቀ መልኩ እንድትጠቀሙ፣ እንድትቆጥቡና እንድትበደሩ ጥሪዬን አስተላልፋለሁ። እኔ ኢሳያስ ሻምበል እባላለሁ። በአብሮነት መሰረታዊ ቁጠባና ብድር የተወሰነ ማህበር ውስጥ የስራ አስፈጻሚ ኮሚቴ አባል ነኝ። እኔ ቆጥቤያለሁ። ዮሐንስ አበበ እባላለሁ። በአብሮነት ኃላፊነቱ የተወሰነ መሰረታዊ ቁጠባና ብድር ህብረት ስራ ማህበር የስራ አስፈጻሚ ኮሚቴ አባል ነኝ። እንግዲህ አብሮነት አስፈላጊውን ዝግጅት በቴክኖሎጂ ጨርሶ መጥቷል። አብረን እንስራ፣ አብረን እንደግ እላለሁ። አመሰግናለሁ። ስሜ ካሱ መሀሪ ይባላለሁ። በአብሮነት መሰረታዊ ቁጠባና ብድር አገልግሎት የብድር ኮሚቴ አባል ነኝ። እኔ ቆጥቤያለሁ፣ እናንተም ቆጥቡ። እኔ ፍጹም ፍቅሩ እባላለሁ። በአብሮነት የቁጠባና ብድር ህብረት ስራ ማህበር ውስጥ የቁጥጥር ኮሚቴ አባል ሆኜ እያገለገልኩ እገኛለሁ። እነሆ ቆጥበው መበደር ይፈልጋሉ? መላው የአብሮነት ቤተሰቦችና እንዲሁም ደግሞ የፋይናንስ እጥረት ያለባቸው በሙሉ ከአብሮነት ጋር ቆጥበው መበደር ይችላሉ። እኔ ቆጥቤያለሁ፣ እናንተም ቆጥቡ፣ ተበደሩ። ስሜ አባ ክፍለ ህይወት ይባላል። በአብሮነት ቁጠባና ብድር አባል ነኝ። ሁላችሁም የዚህ ቁጠባና ብድር አባል ሁኑ፣ ኑ ተመዝገቡ፣ አብረን በጋራ እንደግ እላለሁ። ስሜ ጅሬኛ ነገር ይባላለሁ። የአብሮነት ሳኮ ምክትል ስራ አስኪያጅ ኦፕሬሽን ዘርፍ ነኝ። ዛሬ አብሮነት የመመስረቻና የመክፈቻ ቀኑ እንኳን አደረሳችሁ፣ እንኳን አደረሰን እንፈልጋለሁ። እንግዲህ አብሮነት እንደ ስሙ የሚታወቀው ህብረት ስራ ከአንዱ ሞቶ አብሮ መስራት የሚል ይዞ ስለመጣ ሀገር በቀል በፌዴራል ደረጃ ኢትዮጵያ ማዕከል ያደረገ ማህበር በመሆኑ አባሎቻችን እንኳን ደስ አላችሁ ልል እፈልጋለሁ። ቀጣይ አብሮነት ጋር መቀጠል አብሮ መስራት አንድ የህብረት ስራ ፕሪንሲፕል ስለሆነ ሁላችንም አብሮ መስራት ሞቶ አድርገን መቀጠል አለብን ብዬ አስባለሁ። እንግዲህ አብሮነት ሁሉም የገንዘብ ቁጠባና ብድር ፕሮዳክቶችን ይዞ ቀርቧል። ህብረት ስራ ማህበራት እስካሁን ያልተለመደ ለወደፊት ከአብሮነት የሚለመድ በወለድ አልባ ሼሪያ መሰረት ያደረገ ፕሮዳክት ይዞ መቅረቡ ለየት ያደርገዋል። ሌላ ደግሞ ከመከፈቱ ብራንቾችን ጭምር እንደ ሀገር ይዞ መምጣቱ ለህዝቡ ተደራሽ መሆን የፈለገ ማህበር መሆኑ አንድ ለየት የሚያደርገው ስለሆነ አብሮነት ጋር መስራት፣ አብሮነት ጋር መቀጠል
ለሁላችንም ሞቶ ይውላል። ቴንኪዩ። እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እፈልጋለሁ።